ሄሎ በስልክ ተደውሎ ነበር ማለበል? አዎ ደውዬ ነበር። ዮሐንስ እባላለሁ። ባለፈው ድርጅታችሁ ባወጣው ክፍት የስራ ቦታ ማስታወቂያ መሰረት አፕላይ አድርጌ ደውላለን ብላችሁኝ አልደወላችሁልኝም። ወንድሜ ድርጅቱ የሰው ኃይል በሚያስፈልገው ሰዓት ይደውልልሃል። ስለዚህ ጠብቅ። እስከ መቼ ልጠብቅ? ኢንተርቪው ካረኩኝ እኮ 2 ወር አለፈኝ። አስፈላጊ በሆነ ሰዓት ይደወልልሃል። ጠብቅ። ሄሎ እስከ መቼ ልጠብቅ? እስከ መቼ? ሰላም ነው እናት? አቤት፣ ምን ነበር? ባወጣችሁት ማስታወቂያ መሰረት ስራ ለመቀጠር ነበር። ቅጥር ጨርሰናል። ቀጥረን ጨርሰናል። አይሰማም? ገና እኮ ማስታወቂያው ከወጣ 1 ቀን ነው። የኔ እንደነገርኩህ እኮ ቀጥረን ጨርሰናል። እባክሽን የኔ እናት እባክሽን፣ ስራው በጣም ያስፈልገኛል። ሲቪን ተቀበይኝና ለሚመለከተው ክፍል አስተላልፍልኝ እባክሽን። አንተው በቃ መሄድ ትችላለህ። አመሰግናለሁ። ሄሎማ፣ እንዴት ነህ ልጄ? እንዴት ነሽማ? መቼም ስራ በዝቶብህ ነው አይደል እንደዚህ የጠፋኸው? አዎማ፣ ትንሽ ስራ ይበዛል። ይሁን እንደው ልጄ ካላስቸገርኩ ሰሞኑን የሚካኤል ዝክር ደርሶብኝ ትንሽ ብር እንድትልክልኝ ብዬ ነበር አደዋውለኝ። እሺማ፣ እሺ። ጎሽ ሚካኤል እሺ በል የኔ ልጅ። በል በቃ እንዳላደክምህ፣ ሰላም እደር። እሺ፣ ሰላም እደሪማ። እሺ ትላለህ እንዴ? ከየት አባ ልትልክ ነው? ለስሙ ተምረሃል። ኪስህ ግን 5 ሳንቲም ነው። ለእናትህ እንኳን መሆን አልቻልኩም። ራስህን አጥፋ። ትንሽ ጠብቅ፣ ሁሉ መልካም ይሆናል። ትንሽ ጠብቅ። አልጠብቅም፣ አልሞትም።
ዶክተር ልጄ ደህና ናት? አዎ መድኃኒቱን አግኝቻለሁ። እሺ ዶክተር መጣሁ ይኸው ደርሻለሁ። እሺ ያለ ነው ነው እባክህ ወንድሜ መድኃኒቱን የልጄን ህይወት ታደገው። የልጄ ህይወት እሱ ላይ ነው ያለው። እባክህን ወንድሜ እባክህ ወንድሜ ፌስታሉ አባቴ እባክህ መጣሪ ዋር ምንድን ያደረኩት? ብትሞት ይሻላል። ራስህን አጥፋ። እኔ መሞት አለብኝ። ጌታ ሆይ ኃጢአቴን ይቅር በለኝ። እኔ መሞት አለብኝ። ሄሎ አቶ ዮሐንስ። ይቅርታ ከመሸ ደወልኩኝ፣ አስቸኳይ ስለሆነ ነው። ከስኬት ባንክ ነበር የምደውልልህ። ኢንተርቪው ስላለፉ ነገ መጥተው ስራ እንዲጀምሩ ለማሳወቅ ነበር። ሄሎ አቶ ዮሐንስ። ሄሎ ይሰማል? አቶ ዮሐንስ